ወዳጃችን የኮረንቲው መኖር አለመኖር ጉዳይ እንዳለ ሆኖ መጠኗ ጭብጥ የምታከል ብትሆንም ግዙፉን ጨለማ ወግድ ብላ ለማባረር ወፍራም የብርሃን ጉልበት ያላትን አምፖል ያውቋታል አይደል? እንዴት ነው ታዲያ አምፖል ላይ እየተረማመዱ መሮጥ ይቻላል ቢባሉ ምላሽዎት ምን ይሆናል? እንዴት ተብሎ ነው አይደለም ረግጧት እንዲያው ጠንከር አድርገው ቢጨብጧት እንኳን ድራሽ አባቷ የሚጠፋው አምፖል ላይ መረማመድ የሚቻለው? የአምፖል ጉልበቷ እኮ ጨለማን ለመግፈፍ እንጂ ሰውን ለመሸከም አይደለም ብለው እንደሚሞግቱ አንጠራጠርም። ብቻ ቻይናዊ መሆን ሳይጠበቅቦት አይቀርም እንጂ በእርግጥም አምፖል ላይ መሮጥ ይቻላል ሳይል ያልቀረው የዓለም ክብረ ወሰን መዝጋቢ ድርጅት ታዲያ የተለያየ ተሰጥኦ ያላቸው ሰዎች ችሎታቸውን እድምተኞች ፊት እንዲያቀርቡ ሀገረ ጣሊያን ላይ በሚያሰናዳው መድረክ ላይ ሁለት ቻይናውያን እንስቶችን ተሰድረው የተሰለፉ አምፖሎች ላይ እያረማመደ ሲያሯሩጣቸው ቆይቶ ለአሸናፊዋ የዓለም ክብረ ወሰን ባለቤትነቷን የሚያረጋግጥ የምስክር ወረቀት እነሆ ብሏታል። 20 ሜትር ያክል ርቀትን በአምፖል ላይ ተረማምዶ በፍጥነት ማጠናቀቅ በሚል ዘርፍ ስማቸውን በዓለም ክብረ ወሰን መዝገብ ላይ ለማስመዝገብ ተለኩሰው ብርሃን እየፈነጠቁ ባሉ አምፖሎች ላይ ባዶ እግራቸውን ለመሮጥ መድረክ ላይ የተገኙት ቻይናውያኑ ታንግ ሁይና ሎንግ ጂሁዋ የተባሉ እንስቶች ሲሆኑ የጋሉት አምፖሎች ላይ ባዶ እግሯን እየተክለፈለፈች ሮጣ 20 ሜትሩ ርቀት በ14.25 ሰከንዶች ውስጥ ያገባደደችው ታንግ ከዓለም ወደር የማይገኝላት እንደሆነች አስመስክራለች። ተገዳዳሪዋ ሎንግ ጂሁዋን ብትሆን ርቀቱን ከታንግ በጥቂት ሰከንዶች ብቻ ዘግይታ በ16.68 ሰከንዶች ነው የጋሉትን አምፖሎች እየተረማመደች ሮጣ ያጠናቀቀችው። ሁለቱም ተወዳዳሪዎች ታዲያ አንድም አምፖል ሳይሰብሩ ውድድራቸውን ማጠናቀቃቸውን ልብ ይሏል። የውድድሩ አሸናፊ ታንግ ከዚህ ቀደም በታህሳስ ወር ላይ የተደረደሩ ጠርሙሶች አናት ላይ የተረማመደች 10 ሜትር ያክል ርቀት በ57.1 ሰከንድ ውስጥ ሮጣ በማጠናቀቅ እንደዚሁ ስሟን በዓለም ክብረ ወሰን መዝገብ ላይ ለማስመዝገብ ችላ ነበር። ወዳጃችን እንግዲህ የታንግና የሎንግን አምፖል ታክል አቅም አልባ ቁስ ላይ ቆመው ሊያውም ደግሞ የጋሉት ላይ ባዶ እግራቸውን መረማመዳቸውን እጅጉን እያደነቅን እንዲህ ያለውን ድርጊት እነሱ መከወን መቻላቸው ጊዜያትን ያስቆጠረ ብርቱ ልምምድ በማድረጋቸው መሆኑ የሚያጠያይቅ አይደለምና እርሱ የኛ ወዳጅ ደርሰው ለሞከረ እንዳይሉና ለከፋ ጉዳት እንዳይዳረጉብን ነገሩን ባድናቆትና በአግራሞት ተመልክቶ ከማለፍ በዘለለ ቆይ ሞክረዋለሁ የሚል ሐሳብ በውስጥዎት እንዳያድር እያልን የነታንግ የሀገር ልጅ የሆነችው የባንክ ሰራተኛ ልክ እያለ ገንዘብ እንደሚቆጥረው ማሽን እሷ እጆቿን ተጠቅማ ይሄንን የገንዘብ ሰልፈኛ እያብጠረጠረች በፍጥነት የመቁጠር ብቃቷን ዳኞች ፊት ቀርባ ያሳየችበትን የቪዲዮ ምስል ጋብዘኖት እንሰናበት። 对，我们还可以用2个手指来点。你们看，这像不像是看到多算盘？用3个手指来点。好好。哇，哇哦，哇哦。